በህማማት የማይሰገድበት ቀን አለ። ማክሰኞ ቀን መጋቢት 29 ቀን ነው። ይሄም ዕለት እግዚአብሔር አምላክ ዓለምን የፈጠረበት ዕለት ነው። እንደዚሁም ደግሞ የተፈጠረው ዓለም ሲበድል ይሄ ካለመኖር ወደ መኖር መጥቶ የተፈጠረው ዓለም ካለመታየት ወደ መታየት መጥቶ የተፈጠረው ዓለም ሲበድል አዳም ሲበድል በአዳም በደል ምክንያት እግዚአብሔር ወልድ ከመቤታችን ከስጋዋ ስጋን ከነፍሷ ነፍስን ነስቶ የተጸነሰበት ዕለት መጋቢት 29 ቀን ነው። ትልቅ በዓል ነው። ነገር ግን ህማማት ላይ ነው የዋለው። ህማማት ላይ በመዋሉ እንደዚህ ዓመታዊ ሆኖ ቀርቶ በዓለ ወልድ በዓለ ማርያም እንደዚህ የግዝት በዓላት የሚባሉ በስቅለት ቀን ወይንም በሰሙነ ህማማት በሚውሉበት ጊዜ የማይሰገድባቸው ቀኖች ተብሎ ይነገራል። አንዳንዴ እውነት ነው፣ ትውፊቱ ይኖራል። የግዝት በዓላት ሌላ ጊዜ አይሰገድባቸውም፣ ስግደት አይፈጸምባቸውም። ስግደት የማይፈጸምበት ምክንያት ደግሞ በሌላ ጊዜ ቅዳሴ ስላለ ነው። በህማማት የሚከናወነው ህማማትና ህማማት ብቻ ነው። ስለ ክርስቶስ መከራ ነው የምናስበውና መከራ መስቀሉን ለኛ ብሎ የተቀበለው መከራ የምናስብበት እንጂ የግዝት በዓል የምናስብበትም የግዝት በዓልም ጊዜው ገና አልደረሰም። ምክንያቱም የግዝት በዓል የተባለው በኋላ ነው። አሁን እሱ በተሰቀለበት ጊዜ በዓላቱ አልተከናወኑም፣ ስርዓቱ አልተሰራም። ሰለስቱ ምዕትም በዚህ በፍት መንፈሳዊ የተቀመጠውም ገና ያልተሰራበት ዘመን ወደ ኋላ ገና ክርስቶስ ዓመተ ፍዳ ዓመተ ኩነኔን እያሳለፈ ያለበት ዘመን ስለሆነ ህማማቱ ያስገኛቸው ናቸው በዓላቱ እንጂ ከህማማት በፊት የነበሩ ስላልነበሩ ህማማቱን ስናስብ የክርስቶስን መከራ መስቀሉን የተቀበለውን መከራና ግርፋቱን፣ ውጣውረዱን፣ ረሃቡን፣ ጥማቱን፣ ርዛቱን፣ መደብደቡን፣ መገረፉን፣ መሰቀሉን የምናስብበት ስለሆነ በዓላቱን የምናስብበት ሰሞን አይደለምና ለምሳሌ ዘንድሮ አሁን መጋቢት 29 ቀን ይሰገዳል ማለት ነው። የሚሰገደው ደግሞ ትስብእቱን እያከበርን አይደለም። ትስብእትን የምናከብር ከሆነ ጾመ ድጓ ቀዳሚው ቃል ብለን አብይ ስብሐተ ነግም መቆም አለብን። ማይሌት አንዳንድ ጊዜ ደግሞ እንግዲህ ማይሌት የሚቆምባቸው አካባቢዎች አሉና ትስብእትን ምክንያት አድርጎ በእርግጥ እንደ ትልልቆች አድባራትና ገዳማት እንደ ጾመ ድጓው እንደ ድጓው ሕግ የሚገባው ቀዳሚው ቃል ብሎ አብይ ስብሐተ ነግን ማድረስ ነው። እዝል ቅዳሴም ነው የሚቀደሰው በዚህ ምክንያትና ቅዳሴም የለም። አሁን በህማማት ቅዳሴ ሳይኖር የግዝት በዓል እያከበርን ነው ማለት ስለማይቻል መደበኛው አገልግሎት ቀርቶ አሁን ህማማት ብቻ እየታሰበ ስለሆነ ቅዳሴ ስለሌለ የግዝት በዓልነቱ ከቅዳሴ ጋር ሲሄድ ብቻ ነው። ቅዳሴ ስለሌለ ማይሌት ስለሌለ ቁርባን ስለማይቆረብ ክርስትና ስለማይነሳ ፍትሐት ስለማይፈታ